ላስታ ላሊበላ በኢትዮጵያ ታሪክ ውስጥ ጎልተው ከሚታወቁ አካባቢዎች መካከል ስሙ በቀዳሚነት ተጠቃሽ ነው። በላስታ ላሊበላ በተለያዩ ዘመናት የተሰሩ በርካታ ውቅር አብያተ ክርስቲያናት ይገኛሉ። ከላሊበላ ከተማ በቅርብ ርቀት ከሚገኙት በርካታ የመስህብ ቦታዎች መካከል ለዛሬው የቅዱስ ናኩቶ ለአብ ገዳምን እናስቃኛቸዋለን። አብራችሁን ቆዩ። ኢትዮጵያን ለ333 ዘመናት ከመሩ 11 ነገሥታት መካከል አራቱ ላስታ ላሊበላን መናገሻ ከተማቸው በማድረግ ንግስናን ከክህነት ጋር አጣምረው ኢትዮጵያን አስተዳድረዋል። ቅዱስ ይምርሃነ ክርስቶስ፣ ቅዱስ ሀርቤ፣ ቅዱስ ላሊበላና ቅዱስ ናኩቶ ለአብ ሕዝብና ሀገርን ከማስተዳደር ባለፈ በላስታ ሮሃ የየራሳቸውን ታሪክ አስቀምጠዋል። ከአራቱ ነገሥታት አንዱ የዋሻው ውስጥ መናኝ ቅዱስ ናኩቶ ለአብ ለ40 ዓመት ንግስናን ከክህነት ጋር አጣምረው ኢትዮጵያና ሕዝቦቿን አስተዳድረዋል። ቅዱስ ናኩቶ ለአብ ሕዝብን ከማስተዳደር ባለፈ የራሳቸውን ታሪክ ሰርተዋል። የቅዱስ ናኩቶ ለአብ ዋሻ ውስጥ ገዳም ከላሊበላ ከተማ በቅርብ ርቀት ይገኛል። ወደ ላሊበላ ከመግባቱ በፊት ቀድሞም ያገኙታል። ገዳሙ ተፈጥሯዊ በሆነ ዋሻ ውስጥ የሚገኝ ነው። መግቢያው በጥርብ ድንጋይ የታነጸና ወደ በሩ ለመድረስ የሚረዳ የድንጋይ ደረጃ አለው። በገዳሙ የሚገኙ የተለያዩ መጠን ያላቸው የተፈጥሮ ድንጋይ ገበታዎች ከቤተ መቅደሱ ጣሪያ በሚንጠባጠብ ጸበል ዘወትር የተሞሉ ናቸው። ይህ ጸበል ታዲያ ሕሙማንን በመፈወስ እየታወቀም ነው። ለዚህም ሲባል በርካታ ሕሙማን ወደዚህ ታላቅ ገዳም በየጊዜው ይጎርፋሉ። በዕቃ ቤቱ ውስጥ ደግሞ የተለያዩ ነገሥታት ስጦታና የክብር ዕቃዎች፣ የጥንታዊ ብራና መጽሐፍት፣ ስማ በለው ጎንደር በሚል መጠሪያ የሚታወቀው ትልቁ ከበሮ እና ሌሎችም ቅርሶች በዚህ ድንቅ ገዳም ውስጥ ይገኛሉ። በገዳም ውስጥ በዘመኑ የተሰሩ የጨርቅና የገበታ ላይ ስዕሎችም ተሰቅለው ይገኛሉ። ስዕሎቹ የድንግል ማርያምን ምስልና የክርስቶስን ስቅለት የሚያሳዩ ቅዱስ ናኩቶ ለአብን ንግስና ገድል የሚዘክሩ ሆነው በወፍራም የውሃ ቀለም የተሳሉ ናቸው። በጥቅሉ የቅዱስ ናኩቶ ለአብ ገዳም ወደ ላሊበላ ከመምጣቱ በፊት ቀድሞ የሚያገኙት እጅግ አስደናቂ ገዳም ነው። በገዳሙ አናት ላይ በርካታ ጸዶች ያሉበት እንዲሁም ደግሞ በርካታ አራዊቶች የሚገኙበት ነው። ለዛሬ ስለ ቅዱስ ናኩቶ ለአብ ያስቃኘናችሁ ታሪክ ይህን ይመስላል። በቀጣይ በሌላ ታሪክ እስክንገናኝ ድረስ መልካም ቆይታ